የሰላም ሰው እንሁን። አንዳንድ ሰው ይገርመኛል ወንድሙን ሆን ብሎ እንደፈለገ ጉድጓድ ውስጥ አስገብቶ ተጣልቶ እየተፈላለጉ ጎድተውት ግን ሰላም ነህ ይለዋል። አንገት ሰበር አድርጎ ማለት ነው። ከልብ ያልሆነ ሰላምታ፣ ከአንደበት የሆነ ሰላምታ፣ እግዚአብሔር የማይቀበለው ሰላምታ። ምክንያቱም ቄስ ነው ወይም የቤተ ክርስቲያን መሪ ነው ወይም ወንጌላዊ ነው ወይም ፓስተር ነው ወይም ሌላ ነው፣ ምዕመንም ሊሆን ይችላል። ከዚህ የተነሳ ክርስቲያን ነኝ ለመምሰል ሰላምታ ለመስጠት ይፈልጋል። ምን ጥቅም አለው? ሕይወት የሌለው ሕያው ያልሆነ ሰላምታ። ታማኞች ልንሆን ይገባል። ግብዝ ልንሆን አይገባም። ወይም እርቅ መፈጸም ነው፣ ከዛ ሰውዬ ጋር መታረቅ ነው። ካልሆነ ማስመሰል አያስፈልግም፣ ማለፍ ነው፣ ዝም ብሎ ማለፍ። አይመስላችሁ? ሕይወት የሌለው ሰላምታ ምን ይጠቅማል? መጥቶ የማይጠቅማችሁ ሰላምታ፣ የሚረብሻችሁ ሰላምታ፣ ጉዳታችሁን የማያክም ሰላምታ፣ ቁስላችሁን የማያክም ሰላምታ፣ የማይፈውስ ሰላምታ ምን ይጠቅመዋል? የሚያባብስ ሰላምታ ምን ይጠቅማል? አስቀድመን የሰላም ሰው እንሆን። አስቀድመን የሰላም ሰው እንሆን። አናስመስል። ትሁት ለመምሰል አንጣር። ስራችን እየመሰከረብን በንግግር ለማስመሰል መጣር ምንም ጥቅም የለው። ያንን የተጎዳውን ሰው አክም፣ በእርቅ ሰላም ፍጠር። ከዛ በኋላ የሚመጣው ሰላም አየህ ያክማል። ኢየሱስ ሰላም ለእናንተ ይሁን ብሎ ሲል እኮ ሰላም ሆነላቸው። ሕይወት ዘሩ። አየህ በፍርሃት ተውጦ ያሉ ነፃ ወጡ። ሰላም ነህ ስትል የሰላም ሰው አስቀድመ ግን መሆን አለብን። የሰላም ሰው ነው።